ሰላም 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 ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም አዲስ ቪዲዮ ይዤ ወደ እናንተ መጥቻለሁ እና ዛሬ አንድ አዝናኝ የሆነ ቪዲዮ ነው ወደ እናንተ የመጣሁት። የዛሬ ቪዲዮዬ በአንድ ገበሬና በአንድ ፕሮፌሰር ላይ ያጠነጠነ ይሆናል ማለት ነው። አንድ ፕሮፌሰር እና አንድ ገበሬ ናቸው እና በጣም ረጅም ወደሆነ ጉዞ ለመጓዝ አንድ ባቡር ውስጥ ሁለቱም አብረው ይሳፈራሉ ማለት ነው። እና ጉዞ በጣም ረጅም ነው፣ በጣም አድካሚ ነው እና ገና ጉዞውን ከመጀመራቸው ፕሮፌሰሩ በጣም ይሰለቸዋል እና አሁን ይሄ ጉዞ እንዴት ነው የሚገፋው ምናምን ብሎ ማለት ነው። ስለዚህ አንድ ነገር ለማድረግ አሰበ። አጠገቡ ካለው ገበሬ ጋራ እየተጨዋወቱ ያንን ጉዞ እንዲገፋላቸው ፕሮፌሰሩ አሰበና ገበሬውን ይጠይቀዋል ማለት ነው። ጉዞ በጣም አድካሚ ነው፣ በጣም ረጅም ነው እና እየተጨዋወትን ካልሆነ አንችለውም። ስለዚህ እየተጨዋወትን እንሂድ ይለዋል። እሺ ይለዋል። ገበሬውን በጣም ደስ ይለውና ይስማማል ማለት ነው። ከዛ ፕሮፌሰሩ አንድ ሀሳብ ያመጣል። እንግዲያውስ አንድ ጥያቄ እየተጠያየቅን እንሂድ። ጥያቄውን ያልመለሰ ሰው ቅጣት ይቀጣል። እኔ ጠይቄ አንተ ጥያቄውን መመለስ ካልቻልክ አንተ $5 ለእኔ ትሰጠኛለህ። አንተ ደግሞ ጥያቄውን ጠይቀህ እኔም ጥያቄውን መመለስ ካልቻልኩ እኔ ደግሞ $500 ላንተ ሰጥሃለሁ በማለት ይሄ ፕሮፌሰር ሀሳቡን ያቀርብለታል ማለት ነው። ገበሬውን በደስታ ይሄንን ሀሳብ ይቀበላል። ፕሮፌሰሩ ለምንድን ነው የራሱን 500 የእሱን $5 ያደረገው? እሱ ይሄ ገበሬው ምንም አይነት ጥያቄ ቢጠይቀኝ እሱ የሚጠይቀው ጥያቄ አያቅተኝም እመልሳለሁ ብሎ ስላሰበ ካልመለስኩኝ እኔ $500 ላንተ ሰጥሃለሁ ብሎታል። እና ደግሞ እኔ የምጠይቀው ጥያቄ ደግሞ እሱ ሊመልሰው ስለማይችል ቅጣቱ እንዳይከብደው ተደጋጋሚ ስንጠያየቅ እንዳይከብደው $5 ለሱ ላድርግለት አለና ለሱ $5 አደረገለት ማለት ነው። ከዛ በቃ ችግር የለም ይልና ገበሬው ይስማማል። እንግባ ወደ ጥያቄው ገቡ ማለት ነው። ከዛ ጥያቄው ፕሮፌሰሩ ልጀምራልና ጀመረ። ከዛ ፕሮፌሰሩ ምን አይነት ጥያቄ ይጠይቀዋል ገበሬውን? በጨረቃ እና በምድር መካከል ያለው ርቀት ስንት ሜትር ነው በማለት ገበሬውን ይጠይቀዋል ማለት ነው። ገበሬው ምንም ሳይናገር ምንም ሳይል $5 አውጥቶ ለዚህ ፕሮፌሰር ይሰጠዋል ማለት ነው። ከዛ ፕሮፌሰሩ ግራ ገባው። ምንድን ነው ሲል አላውቀውም አለና $5 ሰጠው ማለት ነው። ፕሮፌሰሩም በቃ አሁን አገኘው ቀጣሁት አለና $5 ተቀብሎ ወደ ኪሱ አደረገና አሁን ደግሞ የገበሬው ተራ ሆነ ማለት ነው። ከዛ በኋላ አሁን ደግሞ እኔ ጥያቄ ጠይቅሃለሁ አለው ገበሬው ፕሮፌሰሩም ማለት ነው። ጠይቀኝ አለ በኮንፊደንስ ማለት ነው። እሱ ምንም ቪዲዮውን አቋርጬው ነበርና ድንገት እየቀረጽኩኝ እያለ ሴትዮዋ ገባችብኝ። ጥያቄው ብዙ ስለሆነ እኔ ደግሞ ካሜራውን አጥፍቼ ቁጭ አልኩኝ ማለት ነው። እና ይሄ ፕሮፌሰር ጠይቀኝ ብሎ ገበሬውን በቃ በሙሉ ኮንፊደንስ ጥያቄውን እንደሚመልስ ተማምኖ ይጠይቀዋል፣ ጠይቀኝ ይለዋል ማለት ነው። ከዛ በኋላ ገበሬው ምን ብሎ ይጠይቀዋል? ወደ ተራራ ሲወጣ 3 እግር ያለው ከተራራው ደግሞ ሲወርድ 4 እግር ያለው እንስሳ የትኛው ነው ብሎ ይጠይቀዋል ማለት ነው። ፕሮፌሰሩ በጣም ግራ ተጋባ። ማለት ምን አይነት እንስሳ ነው? ሲሄድ 4 እግር፣ ወደ ተራራ ሲወጣ 4 እግር፣ ከተራራ ሲወርድ ደግሞ ወደ ተራራ ሲወጣ 3 እግር፣ ሲመለስ ደግሞ 4 እግር ሆኖ የሚመለስ እንስሳ ማን ነው? በቃ ብዙ አወጣ ወረደ፣ ብዙ ደከመ፣ ብዙ ምክንያታዊ ናቸው ያላቸውን ነገሮች ለገበሬው ማስረዳት ጀመረ። ምንም ሊያገኝ አልቻለም እና ጭራሽ እንደውም ማስታወሻ ደብተሩ እያገላበጠ መፈለግም ጀመረ። ምንም ነገር ሊያገኝ አልቻለም እና በጣም እየተበሳጨ እና እየተናደደ $500 አውጥቶ ለገበሬው ይሰጠዋል ማለት ነው። ከዛ ገበሬው ያንን $500 ላፍ አድርጎ ተቀበለና በቃ አሁን ትንሽ ረፍት ላደረገው ልተኛ ነው አለና ፕሮፌሰሩን እዛው አስቀምጦት እሱ ወደኋላ ሄዶ ተኛ ማለት ነው። ተኛ፣ በጣም ኃይለኛ እንቅልፍ ተኛ እዛ ሄዶ ማለት ነው። ያቺ ብር ከተቀበላት በኋላ ማለት ነው። ከዛ በኋላ ፕሮፌሰሩ በጣም እንትን አለው። ያ $500 እንትን መውጣቱ በጣም አሳዘነው። ምክንያቱም መጀመሪያ የሚበላ አልመሰለውም። ሰውየው ይበላኛል ብሎ አስቦ ስላልነበረ እንደገና እንዴት ነው ደግሞ $500 ተቀብሎ መልሱን ሳይመልስልኝ ሄዶ የሚተኛው እና ሄጄ ቀሰቅሰዋለሁ አለና ሄደና ቀሰቀሰው። ከዛ መልሱን ንገረኝ፣ የትኛው እንስሳ ነው ወደ ተራራ ሲወጣ 3 እግር ያለው ከተራራ ሲመለስ ደግሞ 4 እግር የሚሆነው እንስሳ የትኛው ነው ብሎ ገበሬውን እንደገና ጠይቀዋል ማለት ነው። ከዛ ገበሬው ምንም ሳይለው አሁንም $5 አውጥቶ ለፕሮፌሰሩ ይሰጠዋል ማለት ነው። ምንድን ነው መልሱን ንገረኝ ይለዋል። መልሱን እኔም አላውቀውም ብሎ $5 አውጥቶ ሰጠው እና ተመልሶ ተኛ እላቸዋለሁ። እና አንዳንዴ ነገሮችን በጥበብና በማስተዋል ካደረግናቸው
ብዙ ጥሩ ዋጋ ይከፍሉናል ማለት ነው። ለእኛ ጥሩ ዋጋ ይዘውልን ይመጣሉ ማለት ነው። አንዳንዴ ደግሞ ምን አለ አንድ ሰዎች ከራሳቸው በታች ሰውን የሚመለከቱ አሉ። ሰውን ዝቅ አድርገው የሚመለከቱ በቃ ራሳቸውን የበላይ አድርገው የሚመለከቱ ሰዎች አሉ ማለት ነው። አሁን ይሄ ፕሮፌሰር እንደዛ ነው መጀመሪያ ያሰበው። በቃ ገበሬውን ንቆት ነው። በቃ ምንም አይነት ጥያቄ እኔ የማልመልሰው ምንም አይነት ጥያቄ ሊጠይቀኝ አይችልም፣ እኔ ደግሞ ምንም አይነት ጥያቄ ጠይቄው እሱ ሊመልስ አይችልም ብሎ ገበሬውን ዝቅ አድርጎ ስለገመተው ያንን $500 ሊበላ ችሏል ማለት ነው። ስለዚህ ሰው ከኛ በታች ናቸው ብለን ያሰብናቸው ሰዎች ወይም ደግሞ እኛ የናቅናቸው ሰዎች በሆነ ነገር ከኛ በልጠው እናገኛቸዋለን ማለት ነው። በሆነ ነገር ብቻ ወይ በጥበብ ይበልጡናል ወይ ማስበብ በሆነ ነገር ብቻ በልጠውን እናገኛቸዋለን እና ሰውን ከፍ ዝቅ ማድረግ የለብንም። እኔ ይሄንን አግኝቻለሁ። እናንተ ደግሞ ከዚህ ቪዲዮ ያገኛችሁትን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ቪዲዮ ደግሞ ላይክ ሼር እያደረጋችሁ ለሌሎች አድርሱልኝ። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው